እንዲህ ሲሉ አስተያየት ሰጥተውበታል። በጣም ደስ ብሎኛል። በጣም የምር ደስ የሚል ስራ ነው። እንደ መጀመሪያ አይደለም እውነት ለመናገር ጌታ በጣም ጎበዞች ናችሁ። እና ደግሞ ይሄ እንትና አወሳሰዳችሁ እዚህ ካሜራ ምናምን ሶፋው ጋር በሩ ጋር ያለው ሞመንት በጣም ጸዴ ሐሳብ ነው። ሰራችሁን ወደነዋል። በጉጉት ነው የምንጠብቀው። እንግዲህ አጓጉታችሁ ለቃችሁና በጉጉት እንጠብቃለን። በርቱልን። በጣም ጀግኖች ናችሁ። ከዚህ በላይ እንጠብቃለን እና በጣም ደስ ይላል። በጣም በተለይ ተከታታይ መሆኑ ደግሞ ሳንሰለች በየጊዜው እንድናየው ያደርገናልና በጣም አሪፍ ነው። በእርግጠኝነት ኦዲየንስም ከጀመረው በኋላ ቶሎ ባያልቅ ስኪል ድረስ የሚያዩ ይመስለኛል። ቱቤውስ ሙሉን አላየሁትም፣ ምክንያቱም ገና አልተለቀቀም ይመስለኛል። መድኃኒት ዩቲዩብ ላይ መሰለኝ የምትለቀው ኦርሾ እንደዛ ነው ሊሆን የሚችለው። ሶ ሃና እንደሚሰኝና ትሪለሩንም ነው የላክልኝ ያየሁትም እሱን ነውና እንግዲህ ከትሪለሩ በመነሳት የምሰጠው ሐሳብ ምንድነው በጣም አሪፍ እንደሆነና እስኪወጣ እንደጓጓው ልነግር እፈልጋለሁ። በጣም ቆንጆ የሆነ ስራ ወደ እናንተ መጥቷል ማለት ነው። ደግሜ እነግርሻለሁ ውስጥሽ በፈጠረ በራስሽ ቅናት ሰላም ይላል። ምን እያደረግሽ ነው እንጂ ቀረጻ በሚገርም ኳሊቲ በሚገርም ስራ እንግዲህ ከናንተ የሚጠበቀው ማየት ብቻ ነው። እናንተ ብቻ ሳትሆኑ እኛም እየጓጓን የምናየው ተከታታይ ፊልም ነው ማለት ነው። ቤተሰብ እንግዲህ በቅርብ ቀን ጠብቁ። በአሪፍ ስራ ከዛሬ ከተሰሩ ስራዎች በጣም ለየት ያለ ነው። እንግዲህ እኛም ትንሽ እንደናንተው ገረፍታው እናያየነው ሙሉውን ስላላየነው ሙሉውን ከናንተው እኩል በጉጉት ነው እየጠበቅን ያለ ነው ማለት ነው። ስለዚህ ከናንተ የሚጠበቀው ሐሳብ አስተያየታችሁን ማስቀመጥ ነው፣ ላይክ ማድረግ ነው፣ እንድታበረታቱት እፈልጋለሁ ማለት ነው። በጣም ቆንጆ ስራ ነው፣ አስተማሪ ነው። ከዛም ባለፈ ደግሞ እንግዲህ እየተዝናናችሁ ጊዜያችሁን የምታሳልፉበት ነገር ነው ብዬ አስባለሁ። ስለዚህ የመጀመሪያውን ስራ አይታችሁ ትወዱታላችሁ። ሁላችሁም እንግዲህ ልክ ቪዲዮ ሲለቀቅ በላይክ እንዲሁም በኮሜንት እንዲሁም በሼር በጣም እናመሰግናለን። ይሄንን የመሰለ ቆንጆ ስራ ስላመጣለን ከልብ ነው እናመሰግነው። መልካም ጊዜ። ዋው የምሬን ነው እግዚአብሔርን እኔ ቃል የለኝም። ምን እንደምል ራሱ አላቅም። የምሬን ነው። በጣም ነው የተመቸኝ፣ በጣም ነው የወደድኩት። እኔ አላቅም ለምን ተቋረጣት። በእኔው የምፈልገው ነው ሌላ ወሬ አይደለም፣ ሌላ ነገር አይደለም። መች ነው የምትለቅልኝ ነው? መች ነው ለቀው ሙሉን ማይሆኑ? ይሄ ነው የኔ ጥያቄ። እስከሚለቀቅ በጉጉት ነው የምጠብቀው። ፈጣሪ ቀኑን አቅርብልን የሚለቀቅበት ቀን። ግን የምሬ ነው በጣም ነው የወደድኩት። አንድ ቁም ነገርና ትምህርት አዘል የሆነ ፊልም ተጀምሯል ማለት ነው። እማይሆን ቦታ ነው አጓግተውን ያቆሙት ማለት ነው። እባካችሁ እኔን ቀጣይ ፊልም እንደምንም ብላችሁ ልቀቁት፣ አለበለዚያ ጦርነት ነው ምን ከፍተው። የምሬ ነው ጸዴ ትምህርት እና ቁም ነገር አዘል የሆነ ፊልም ነው ማለት ነው። እባካችሁ ቶሎ ልቀቁልን። በጣም ተመችቶኛል። ትሬለሩን አይቼ ዋናው ፊልም እስከሚለቀቅ ድረስ እንዴት እንዳጓጓው አታውቅም። በቃ በጣም ኤክሳይትድ ሆኜ ነው ያየሁልህ የነበረው። በጣም ወድጄዋለሁ። እንግዲህ ሙሉ ፊልሙ ሲለቀቅ ደግሞ